ቦንጆር ሀቱዝ ኮመንት አሌፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናል ነው። እንኳን ደህና መጣችሁ። ቢያንፈ ነው። እስካሁን ድረስ በቢጊነር ሲሪየስ ፈረንሳይኛ እየተማርን ነበረ። ይሄኛው ፓርት 12 ሲሆን ዛሬ ራሴን አመመኝ፣ ሆዴን አመመኝ፣ ጉሮሮዬን እያመመኝ ነው፣ ፋርማሲ ቤት አለ የሚሉትን ቃላቶች በፈረንሳይኛ አብረን እንማራለን። ሶ የመጀመሪያው ሄዴክ ወይም ደግሞ ራስ ምታት ይዞኛል ማለት ከፈለጋችሁ ምን ትላላችሁ? ዤማል አብረን እንበለው። ዤማል አላ ቴት። ጎበዞች፣ ራሴን አሞኛል እያላችሁ ነው። ከዛ ደግሞ ሆዴን አሞኛል ማለት ከፈለጋችሁ ምን ማለት ትችላላችሁ? ዤማል ኡ ቮንትር ትላላችሁ። ዤማል ኡ ቮንትር። ጎበዞች። ከዛ ደግሞ ጉሮሮዬን አሞኛል ማለት ከፈለጋችሁ ምን ትላላችሁ? ዤማል አላ ጎርሽ ትላላችሁ። ዤማል አላ ጎርሽ ትላላችሁ። ጎበዞች። ከዛ ደግሞ በአጠቃላይ አሞኛል ብቻ ማለት ከፈለጋችሁ ደግሞ ምን ማለት ትችላላችሁ? ጀስዊ ማላድ ትላላችሁ። ከዛ ደግሞ ኮልድ ይዞኛል ወይም ደግሞ ጉንፋን ነገር ይዞኛል ማለት ከፈለጋችሁ ምን ማለት ትችላላችሁ? j'ai ሩም ትላላችሁ። ጎበዞች። ከዛ ደግሞ ብርድ ሙቀት እየተፈራረቀብኝ ነው፣ ፊቨር ይዞኛል ማለት ከፈለጋችሁ ደግሞ ምን ትላላችሁ? ዤ ደላ ፊቭር ትላላችሁ። ዤ ደላ ፊቭር። ጎበዞች። ከዛ ደግሞ ፋርማሲቱ ጋር ነው ያለው መድኃኒት መግዛት ከፈለጋችሁ ፋርማሲቱ ጋር ነው ያለው ማለት ከፈለጋችሁ ምን ትላላችሁ? ኡዌ ላ ፋርማሲ። አብረን በለው። ኡዌ ላ ፋርማሲ። ጎበዞች። ይሄን ካላችሁ ለዛሬ በቂ ነው። ከዚህ በኋላ ደግሞ እናንተ ኮመንት ላይ ትገቡና ራሴን አሞኛል ብላችሁ በፈረንሳይኛ ጽፉልኛላችሁ። እናንተም ኤክሰርሳይዝ እንድታደርጉት ማለት ነው። ጎበዞች። ይሄ ቪዲዮ ከተመቻችሁ ላይክ፣ የሚቀጥለውን ቪዲዮ ማየት ከፈለጋችሁ ደግሞ ሰብስክራይብ ታደርጋላችሁ። until the next video, au revoir.